ሰላም እንዴት ናችሁ? የምወዳችሁና የማከብራችሁ ውድ የቻናሌ ቤተሰቦች ሰላማችሁ ይብዛ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንደዚህ እያልኳችሁ የሴት ልጅ ጠላቷ ማን ነው? ለሴት ልጅ ጠላቷ ማን ነው? የሴት ልጅ ጠላቷ ወንድ ነው። የተባረከ ወንድ እንዳለ ሁሉ ደግሞ የተረገመ ወንድ አለና ትናንትና የሆነ ቪዲዮ አየሁኝ። ያው የኛ መከራ መቼም አያልቅም። አረብ ሀገር መጥተን ተሰቃይተን መከራችንን በልተን ያንን መከራ ደግሞ ጨረስን ብለን ስንገባም ሌላ መከራ ለካ አለብን። አረብ ሀገር ላይ ስንሰራ ብዙ ብቸኝነት ይሰማናል። ያው የምናሳልፈውን መከራ እዛ ጫማ ውስጥ ያለ ሰው ነው የሚያውቀው። እኛ ያለንበትን እኛንን የምናውቀው። ጥርሳችን እየሳቀ ውስጣችን እያረረ የምንኖርበት ስንት መከራ አለብን እና ከሀገር ስንወጣ ለመለወጥ ለመቀየር ብለን ነው የምንወጣው። ግን ሴትነት ግድ ብሎን ደግሞ እንደዚህ በተመቻቸበት ዘመን ላይ ሶሻል ሚዲያ አለ። በጣም ብዙ አማራጮች አሉ፣ ሰው ለመተዋወቅ ማለት ነው። ሰው ስንተዋወቅ የምንተዋወቀውን ሰው በሶሻል ሚዲያ ነው እንጂ የምናውቀው በአካል አይደለም የምናውቀው። ቤተሰቡን አናውቅም፣ የእሱን ጓደኞች አናውቅም፣ የት እንደሚኖር አናውቅም፣ ትውልድ ቦታውን አናውቅም። ግን እንደዚሁ በአጋጣሚ የተሳካላቸው እንዳለ ሁሉ ያልተሳካላቸውም አሉ። ብራቸው የተበላሉ፣ ራሳቸውን የሚያጠፉ ሴቶች አሉ። እዚህ አፈር ድሜ ግጣ ሰርታ በቃ ነገ ስገባ እረፍ የምልበትን ቤት እየሰራልኝ ነው ብላ ብሯን ሙጥጥ አርጋ ልካ፣ ከዛም በኋላ ደግሞ እሷ ግብቶ የጠበቀም አለ፣ የካደም አለ። እንደገና ደግሞ የሰው ቤት ፎቶ እያነሳ እየላከም ያንቺ ቤት ነው እያለ ብሯን ጥርግ አድርጎ ከበላ በኋላ ባዶ እጇን የቀረች በየቦታው በየጸበል ቦታው በየእምነት ቦታ የምትንከራተት ሴት ልጅ አለች። ምንም ጥርጥር የለውም። እኛ አረብ ሀገር የምንሰራ ልጆች ማን እንደረገመን ባላቅም ማለት ነው። የምሬን ነው። እና ይሄ እርግማንም አይመስለኝም። በእርግጥ ሰው እውቀት ከማጣቱ የተነሳ ይጠፋል። በእውቀት ስላልሆነ የምንወጣው ከሀገር የምንወጣው የምንሰደደው ማለት የሆነ እንትን በጎደለው መልኩ ነው፣ እውቀት በጎደለ መልኩ ነው። ለምን አገራችንም ወይ ዝም ብለን ትዳር ውስጥ እንሆናለን፣ ባላችን የሆነ ጨቁኖን ከዛ ቤት ውስጥ ስንወጣ ከዛ ውጭ ስለማናይ ከዛ እዚህ እንመጣና ትንሽ ሰልጠን ስንል የሆነ ስልክ ስንይዝ አጠቃቀሙን ስለማናቀው ብዙ መጎዳትና መበደል ይደርስብናል። እዚህ ብቸኝነት ስለሚሰማን የተዋወቅነው ሰው ሁሉ በቃ እኛ እምነት እንደሆን እንደ ሴት ልጅ የምታምን የለም። አማኝ ናት ሴት ልጅ ማለት ነው። ወንድ ልጅ ተከትላ ከሀገር ትጠፋለች። በፍቅር ጉዳይ ተከትላ የትም ቦታ የምትገባ ሴት ልጅ ናት። ወንድ ልጅ እና እዚህ ሀገር እንሄድ ሊኖር ይችላል። ወንድ ልጅ ይሄን ያክል ሴት ልጅ ተከትለው የሆነ ሀገር አይሄድም። ሴት ልጅ ግን ያንን ወንድ ካፈቀረች የትም ቦታ ትሄዳለች። ሴት ልጅ ቆራጥ ናት። ስታፈቅር እስከ ጥግ ነው። እና ግን በዚህ ፍቅር ስበብ ደግሞ የተባረከ ወንድ እንዳለ ሁሉ የተረገመ ወንድም አለ። ይቺ ልጅ አረብ ሀገር እየሰራች ትተዋወቀውና እሷ ከዚህ ጨርሳ ስትገባ እንግዲህ እሱ ይቀበላታል። ለምን እንደዛም እንደምታደርጉ ባይገባኝም ግን ከዚህ ከአረብ ሀገር ፍቅረኛችሁ እንዲቀበላችሁ አድርጋችሁ እሱ ተቀብሏችሁ እሱ ቤት ውስጥ የሚወስዳችሁ ለምንስ እንደዛ ይሆናል? ክብራችንስ? ሴት ልጅ እኮ ክቡር ናት። ከየትም ከሜዳ ላይ የተገኘች ሴት ልጅ ምን ራስሽ ፈልገሽ ነው የመጣሽው ነው የምትባለው። አብረው እንኳን ብትኖር ማለት ነው፣ እንደው በፍቅር እንኳን ቢኖሩና እሷ ከዚህ ስትገባ እሱ ተቀበላት። የተከራየበት ቦታ ይዟት ሄደ። አይታችሁ ሊሆን ይችላል እንግዲህ በፖሊስ ተይዟልና እሱ የተከራየበት ቦታ ይዟት ገባ። ምንድነው እሱ ያለው? ሲናገር ቃሉን ሲሰጥ ምንድነው ያለው? እንግዲህ እሷ ያልፈለገችበት የራሷ ምክንያት አለ። ከዚህ ነው የገባችው፣ ለረፍት ነው የገባችው፣ አርፋለሁ ብላ ነው እሱ ጋር የሄደችው እና እንደዚህ አብረን እንደር ስላት እምቢ ስትለኝ አንስቼ በምንድነው በመዶሻ አንገቷን መታኋትና ሞተች። ያችሁ ይዛችሁ የገባችሁትን ሻንጣ እንኳን ከፍታችሁ ለቤተሰብ ከፍታችሁ ለማንም
ገና በሶሻል ሚዲያ ፍቅር በፍቅር ስበብ እናንተ ክብራችሁን የምጥሉት። እሺ ማን ተጎዳ? ቤተሰብ በክብር ይሆናል ይሄኔ የላካት ወንድሟ እንዴት እንደሚያለቅስ አይታችሁ ሊሆን ይችላል ቪዲዮውን። ለምንድን ነው እንደዛ የምታረጉት? ቤተሰብ የለም የሚቀበላችሁ የለም። ፍቅር እኮ እውር ነው የሚባለው ውሸት ነው፣ እውር አይደለም። እኛ ካለማስተዋላችን መንገዳችንን ካለማስተካከላችን የተነሳ ነው እንጂ የሰው ልጅ እውር ፍቅር አይዘውም። ፍቅር እንደው አስተዋይ ነው። በቃ ፍቅር ታጋሽ ነው። ታግዛችሁ የሆነ ሰው በጣም ልትወዱት ትችላላችሁ። ፍቅር ነው፣ ይሄ የተፈጥሮ ጉዳይ ነው። በርቀትም በምንም ሆነ ፍቅር ፍቅር ነው እና ፍቅር ግን አለው፣ ይታገሳል፣ የራሱን አይሰጥም መጽሐፍ ቅዱስ እንደሚለው ማለት ነው። እና ተነስታችሁ ከዚህ እቃችሁን ሰብስባችሁ የያዛችሁትን ጥርት አድርጋችሁ ይዛችሁ ሄዳችሁ ገና በሶሻል ሚዲያ አውቃችሁት ገና ማንነቱን ቤተሰቡንም አታውቁት ሰውዬ ጋር ሄዳችሁ ራሳችንን ላልሆነ ነገር እናጋልጣለን። በዚህ አጋጣሚ የምትሰሙኝም ልጆች ልትኖሩ ትችላላችሁ። እንደዚህ ልታደርጉ የተዘጋጃችሁ 4 ዓመት አውርቼዋለሁ፣ 5 ዓመት አውርቼዋለሁ። እኔ ብዙ ሺህ ዓመት ማውሪው መጀመሪያ ክብርሽን ጠብቀሽ ቤተሰብሽ ጋር፣ ከዛም በኋላ ይደርሳል። ያመጣሽውን ዕቃ አሳርፈሽ አስተካክለሽ ክብርሽን ጠብቀሽ ከዛም በኋላ አግኝተሽ ሰው ያለበት ቦታ ቀጥረሽው ማውራት ትችያለሽ። ከዛም በኋላ ማንነቱን ስታቂው ከእግዚአብሔር ጋር እግዚአብሔር የፈቀደው ነገር ከሆነ ይኸው ትዳር መስርተው በስነ ስርዓት የሚኖሩም አሉ በሚዲያ ተዋውቀው። ግን አንዳንድ ጊዜ ሰው ባለቤቱ ያላከበረውን አሞሌ ባለዕዳ አይቀበለውም ይባላል። እኛ ራሳችንን ሳናከብር ለራሳችን ዋጋ ሳንሰጥ ክብራችንን ሳንጠብቅ ያ የተቀበለን ሰውዬ እንዴት ነው የሚያከብረን? አብረነው እንኳን ብንኖር እድሉ ተሰጥቶን እግዚአብሔር ፈቅዶ አብረነው እንኳን ብንኖር ያገኘበት ቦታ ይወስነዋል ሰውየው ማለት ነው። በክብር ካገኘሽ አክብሮሽ ይኖራል። አለበለዛ ደግሞ ራሳችንን ዝም ብለን ራሳችንን እንትን ብለን አንቺ ሆነሽ ተጎትተሽ ያመጣሽው እያለ መሰደቢያችንም ሊሆን ይችላል። እና አረብ ሀገር ያላችሁ ልጆች ይገባኛል። እኔ ሰው ማጣት ከባድ ነው። ናፍቆት ከባድ ነው። የቤተሰብ ናፍቆት አለ። እዚህ ሰዎቹ ይገፉናል። ፍቅር አናገኝም። ግን የሆነ ሰው መጥቶ ወድሻለሁ ሲለን ለእኛ አዲስ ነገር ነው። ግን ደግሞ ሴት ልጅ ጥበበኛ ናት። ሴት ልጅ አስተዋይ ናት። ሴት ልጅ እኮ ከአንድ ሰው ጀርባ ያለው የሆነ የሚያስበውን ራሱ የማየት ችሎታ አላት ይባላል። እና እናስተውላለን ማን እንደሚጠቅመን ማን እንደሚጎዳን። የሆነ ነገር እኮ እግዚአብሔር ሰጥቶናል፣ ግን ያንን እንገፋዋለን፣ እኛ ውስጣችንን እንገፋለን። እና ራሳችሁን እየጠበቃችሁ አታውሩ፣ አይደለም አውሩ። ግን ከዚህ ስትገቡ ማንነቱን የማታውቁ ሰውዬ፣ በስልክ የምታወሩት ሰውዬ ጋር ሄዳችሁ የት እንደሚወስዳችሁ ሳታውቁ ገና ከነሻንጣችሁ ከነ ምናምናችሁ ሄዳችሁ አትሂዱ፣ ተከትላችሁ አትሂዱ። አስተውሉ። በቃ እግዚአብሔር የወደደው የፈቀደው ከሆነ ያ ሰው የትም አይሄድም፣ የእናንተ ነው። እግዚአብሔር ያልፈቀደው ከሆነ ግን ጥንቃቄ ይጠብቅሃል፣ ማስተዋል ይጋረድሃል ይላል ምሳሌ መጽሐፍ ላይ። እና እኛ ስንጠነቀቅ እግዚአብሔር ማስተዋል ሲሰጠን ራሳችንን የምንጠብቅበት መንገድ አለ። እና እንደዚያ እንዳታደርጉት ውቼ ባካችሁ በፍቅር ምክንያት ራሳችሁን አትጡ። እኛ ፍርድ ሚግጠን እኮ ነው የምንኖረው። በጣም እኮ ነው የምናሳዝነው፣ የምር እውነት ለመናገር ማለት ነው። አረብ ሀገር እኮ 7 ዓመት 8 ዓመት ፀሐዩን የማያይ ሰው አለ እኮ። እንደዚህ ሆነን ነው የምንሰራው። ግን አንዳንድ ደግሞ ዝም ብሎ ይሆናል አይደለ? ወለቴ ወንድ አለ ሴት ልጅ የሚጎዳ። የእውነት ሴት ልጅ እኮ አትጎዳም። ሴት ልጅ ደካማ ናት። ልትፈቀር፣ ልትወደድ፣ ልትከበር የሚገባት ፍጡር ናት። ወንድ ልጅ ጉልበት አለኝ ብሎ ሴት ልጅ መጉዳት በቃ የመጨረሻ የደካማ ወንድ መገለጫ። ሴት ልጅ የሚጎዳ ወንድ ልጅ ነው። ሴት ልጅ ክቡር ናት። አብስታ የምትሰጥ በምድር ላይ ሴት ልጅ ባትኖር ምድር ምን እንደምትመስል ራሱ መገመት አያቅትም። እና ወንዶችም እግዚአብሔር ማስተዋሉን ይስጣቸው። እውነት ለመናገር በዚህ ጊዜ ትዳር የሚያስፈራበት ጊዜ ሆኗል። ልጆቻችን ያሳዝናሉ። እኛስ ከዚህ በኋላ ባንወልድም ባናገባም ምናምን እንላለን ስለወለድን። ግን ወጣቶች ልጆችን ያሳዝኑኛል እውነት ለመናገር ጊዜውንና ዘመኑን ሳይ። ለምን ተከፋፋን?
በጣም ነው የተከፋፋ ነው የእውነት። ሴት ልጅ ብድግ ብሎ እየፈለገውን ያደርጋል፣ ይጎዳል። ብትሞት ምንም አይመስለውም፣ ብትጎዳ ምንም አይመስለውም። አንዳንዶች ነው ያልኩት፣ ሁሉም አይደሉም። ደግሞ ስንት የተባረከ የሴት ልጅ ክብር የገባው እናቱን የሚወድ እህቶቹን የሚወድ ገና ነገ ለሚወልዳት ልጅ ለሴት ልጁ የሚያስብ ምርጥ ምርጥ አባት ምርጥ ምርጥ ወንድ ልጅ አለ። ግን አንዳንዶቹ ደግሞ አሉ ሴት ልጅ ገና ደካማ ናት ብሎ የመጨረሻ እሷን እየተጫወተባት የሚኖር። እግዚአብሔር ግን ይበቀላል። ዋ ለምትወልዱት ልጅ ሰው የዘራውን ነው የሚያጭደው። መልካም ከዘራችሁ መልካም ታጭዳላችሁ። ለልጆቻችሁ እስከ 7 ትውልዳችሁ ነው እንደዚህ የምታደርጉ ወንድ ልጆች። እግዚአብሔር ይቅር ይበለን፣ ማስተዋሉን ይስጠን፣ ሀገራችንን ፈጣሪ ይባርክልን።